السلام عليكم ورحمة الله وبركاته. مسلمات ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወንድሜ አላህ ጃን ያውጣል ጀዛን አላህ ይክፈል። እኔ አንተ በሰራው ቪዲዮ የጉሮሮ ኢንፌክሽን ሲያስቸግረኝ ነበር፣ ሲጀምረኝ መተንፈስ ያቅተኝ ነበርና አሁን ዳንኩኝ አልহামዱሊላህ ምናምን ትላለች። ወላሂ በጣም ነው ደስ የሚለው። እኔ በሰራሁት መድኃኒት ማለት ነው ሰዎች ተጠቅመው ድነው ኮሜንት መጥተው ሲጽፉልኝ ማለት ነው ወላሂ ነው የምላችሁ በጣም ነው ደስ የሚለኝ። ከዚያ በተረፈ ደግሞ አካውንቴን ማለት ነው የምሰራቸውን ቪዲዮዎች ሼር ኮፒ ሊንክ በማድረግ ተባበሩኝ። ምክንያቱም እኔ የምሰራው ለአላህ ብዬ ነው፣ ከአላህ አጅር አገኛለሁ በሚል ነው ቪዲዮዎችን የምሰራው። እኔ ምንም የምጠቀመው ነገር የለም። ስለዚህ እናንተ ብቻ ሁሉም ሰው እንዲጠቀምበት ሼር ምናምን እያደረጋችሁ ኮፒ ሊንክ እያደረጋችሁ ቪዲዮ ብዙ ቦታ እንዲደርስ አድርጉልኝ። ከዛ በተረፈ ዛሬ ደግሞ ኢንሻአላህ በአላህ ፍቃድ ለአስም የሚሆን ቪዲዮ ነው የምሰራው። እናዘጋጀውም ግብአት የመጀመሪያው ዛተር ነው። ዛተርና ቁርንፉድ ማለት ነው የምታደርጉት። ቁርንፉድ ይሄኛው አለ አይደለ? ይሄ አለ አይደለ? እዚህ ጋር ያለው ይሄንን ታነሱታላችሁ። ፊት ለፊቱ ላይ ያለውን ጫፉ ላይ ያለውን ማለት ነው 7 ሀባ ቁርንፉድ እናነሳለን። ይሄ ከጫፉ ላይ ያለውን እያነሳችሁ ተጠቀሙ። እሺ በቃ እኔ 7 ሀባ ዝም ብዬ ላድርግላችሁ፣ ያው እኔ ስለማልጠቀመው። ይሄ ዛተር ነው። በአማርኛ ዛተር ምን እንደሚባል ኮሜንት ላይ ጻፉላቸው። እሺ እኔ አላውቀውም። አንድ ማንኪያ ዛተር እና 7 ሀባ ቁርንፉድ ማለት ነው። ከዚያ ትኩሷ ነው የሚጨምሩት። ከዚያ 10-15 ደቂቃ ተጠብቁትና ጠዋት ከእንቅልፋችሁ እንደተነሳችሁ ይሄን ጠዋት ነው የምታዘጋጁት። ችግር የለውም፣ ማሳደር የለባችሁም። ቀን በቀን ነው የምታዘጋጁት። ልክ ጠዋት ቁርስ ከመብላታችሁ በፊት ይሄን ትጠቀማላችሁ ማለት ነው። ልክ ማፈን ይጀምራችኋል አይደለ? ልክ ማፈን ሲጀምራችሁ ወዲያው ብድግ ትሉና ይሄንን ነገር ነው የምታዘጋጁት። 7 ሀባ ቁርንፉድና 1 ማንኪያ ዛተር። ዛተር በአማርኛ ምን እንደሆነ አላውቅም። ያው እናንተ በአማርኛ የምታውቁ ሰዎች ኮሜንት ላይ ጻፉልኝ እላለሁ። አዲሱ አካውንቴን እየገባችሁ ፎሎ አድርጉኝ፣ ዩቲዩብንም ሰብስክራይብ አድርጉልኝ። ያው በቃ እንግዲህ ተጣርቷል። ሁሌ ጠዋት ከእንቅልፋችሁ ስትነሱ እንዲህ ያዘጋጃችሁ ተጠቀሙ። يلا السلام عليكم.